ስሜ ፈይሰል አብዶሽ ይባላል። የተስቲ ስራ አስኪያጅና ባለቤት ነኝ። ብለስቢን ጋር እንግዲህ ለ7 ዓመት አብረን ሰርተናል። ብለስቢን ማለት ለኛ ኢትዮጵያን ቡና በትልቁ የሚያስተዋውቅ አርሶ አደሮቻችንን የኛ የቡና ፋርመሮችን የሚያግዝ በተለያየ መልኩ እያገዘ ያለ ድርጅት እንደሆነ እረዳለሁ። ከብለስቢን ጋር ሶሻል ፕሮጀክት ስንሰራ ያው በመጀመሪያ ደረጃ የኔን የምፈልገውን ነገር ነገርኳቸው። ምንድነው ፋርመሩን የቡናውን ኮሚኒቲ እንዲያግዙ አብረን ማገዝ እንደምንችል ስነግራቸው በአንድ ድምፅ ነው ወዲያውኑ ማገዝ አለብን ብለው እነሱም ተነሱ። እነሱም እየፈለጉ ነበር ፋርመሩን የሚያግዝ ሰዎች በሚፈልጉበት ሰዓት ነው የተገናኘ ነው። እንግዲህ በዚህ ሀሳብ ሁለታችንም አንድ ፔጅ ላይ ነበርን ማለት ነው። ምክንያቱም እነሱም ፋርመሩን የኢትዮጵያን የቡና ፋርመር ማገዝ ይፈልጋሉ። እኔም በዛ ሰዓት ማገዝ በምፈልግበት ሰዓት ተገናኘን። በዛ ሰዓት ተገናኝተን አሁን ትልቅ ስራዎች እየሰራን ነው። ማሳካት የምፈልጋቸው ጎሎች እንግዲህ ቅድም እንደነገርኩሽ ከብለስቢን ጋር ብዙ ትምህርት ቤቶች ወደ 5 ትምህርት ቤቶች አብረን ሰርተናል። አሁንም እነሱ እያገዙን ያው በኦክሽን ጤና ጣቢያዎች እየሰራን ነው። ትልቁ ጎሌ ግን ምንድነው ቡና ላይ ያሉ አርሶ አደሮችን ማገዝ ነው። የኔ ጎሌ የመጨረሻ ጎሌ ምንድነው ኤንጂኦ አለን። በእርግጥ ሬጂስተር ያልተደረገ ኤንጂኦ አለን። ያንን ኤንጂኦ ሬጂስተር አስደርገን እስከ መጨረሻው ድረስ በገጠሪቷ ኢትዮጵያ ያሉትን አርሶ አደሮችን በየቦታው እየሄድኩኝ ለነሱ ለህፃናት ለእናቶች የሚሆን ክሊኒኮች እና ለህፃናቶች የሚሆን ትምህርት ቤቶችን መስራት ከነ አስተባብሬ እንደነ ብለስቢን ያሉትን አርሶ አደሩን ከሚያግዙ ድርጅቶች ጋር በመሆን የኮሚኒቲውን ማገዝ ነው ዋና ጎሌ። ማስተላለፍ የምፈልገው የተስቲን ቡና ሲገዙ ከብለስቢን የተስቲን ቡና ሲገዙ አርሶ አደሮቹን እያገዙ እንዳለ አስበው እንዲገዙ እመክራለሁ። የእኛን ቡና ገዙ ማለት አርሶ አደሮቹን እንዳገዙ ነው የሚቆጠረው። ይህን ጤና ጣቢያ እንግዲህ ትናንትና አይታችኋል። በየገጠሩ ያሉትን ሰዎች ሄልዝ ሴንተር የምንሰራበትን ትምህርት ቤት የምንሰራበትን አግዘውናል እንደማለት ነው። ይሄን ነው እንግዲህ አግዙን ቡና እንግዲህ አባትና እናቴ ኦሮምኛ አላስተማሩኝም፣ ይቅርታ። እንግዲህ በአማርኛ ልናገር ነው። እንግዲህ እዚህ የመጣንበት ቀጥታ እኔ ብዙ ንግግርም አልችልም፣ የምችለው መስራት ብቻ ነው። በጣም አመሰግናለሁ። የጤና ጣቢያ ለመስራት የመጀመሪያ ያነሳሳን ሁልጊዜ የቡና አርሶ አደሩ እናቶች ልጆች በጤና ምክንያት ይቸገራሉ። ያንን ችግር መቅረፍ ያለብን ደግሞ መንግስት ብቻውን ቡናችንን በጨረታ ሸጠን ጓደኞቻችን ከሳውዝ ኮሪያ፣ ከታይዋን፣ ከዱባይ በውድ ዋጋ ቡና ገዙን። ብሩን አሁን አስቀምጠን ደግሞ ወደ ጤና ጣቢያ ግንባታ ለመጀመር ቃለው ታንታለም አለው። የኢትዮጵያ ሀብት ያለው እኮ ጉጂ መሬት ላይ ነው። እናንተም በጸሎታችሁ እንዳትረሱኝ። ፈጣሪ ከሁላችን ጋር ይሁን። አመሰግናለሁ። 처음에는 좋은 커피를 살 수 있겠다. 왜냐면 옥션이기 때문에. 이제 에티오피아 오면서 좀 생각의 정리가 좀 더 업그레이드 된 거는 결국에는 그 아프리카, 특히 에티오피아는 커피를 따는 사람이 어떻게 따느냐, 어떻게 그걸 가져오느냐, 이게 되게 중요한데 그 지역 사회가 발전되는 것 자체가 결국엔 좋은 커피로 이어질 수 있다는 생각이 드는데 시간은 걸리지만
좋은 방법이라 생각했어요. 비포장도로도 있고 오프로드 느낌이 있어서 일단 가는 데 힘들긴 했지만 다다랐을 때 이제 마을 사람들, 주변 마을 사람들의 환영, 그렇게 많은 사람들이 저희를 환영해 줄 줄을 몰랐고, 그러니까 들어가는 순간부터 이제 시그니처 로스터스의 로고, 그 다음에 로키, 블레스빈, 그리고 도츠 커피까지 했을 때 그 순간이 일단은 처음에 되게 많이 와닿았는데, 마을사회 환영을 통해서 그 인파 속에 들어가서 세레모니를 하면서 되게 많은 감정이 교차했던 것 같습니다. 소비자분들이 에티오피아 상황을 조금 더 많이 아셨으면 좋겠다라는 생각을 하게 되었습니다. 저희가 단순하게 커피를 파는 게 아니라 그냥 커피를 팔면서 꿈을 심어줄 수 있다라는 걸 함께 알려줄 수 있습니다. ቡና በመግዛት የኢትዮጵያን ፋርመር ህይወት ለውጡ እላለሁኝ። አሁን ትናንትና እንግዲህ እናንተም እንዳያችሁት ያ ሁሉ ህዝብ በደስታ ነው የተቀበለን። የአርሶ አደሩ ደስታ የኔ ደስታ ነው። ልቤን በጣም ነው የነካኝ። ሞር ደግሞ ወደፊት እንድሰራ ነው የገፋፋኝ። በጣም ደስ ብሎኛል። እናንተ መጣችሁ እንዳያችሁት አርሶ አደሩ ምን ያህል ደስተኛ እንደሆነ። የአርሶ አደሩ ደስታ የኔ ደስታ ነው፣ የእናንተም ደስታ ነው። በጣም ተደስቻለሁ። መጨረሻ ላይ ማለት የምፈልገው ብሌስቢን ቲም ሁላችሁንም የኮሪያን ሮስተሮችን እኛ ጋር መጥተው አቴንድ አድርገዋል ትናንትና። ከልቤ ላመሰግናችሁ እወዳለሁኝ። በጣም አመሰግናለሁ። 우리는 가치를 같이 만들어갑니다. 조금 더 나은 방향을 조용히 선택합니다. 그 선택은 흐름이 되어 누군가의 내일로 이어집니다. 그리고 오늘 그 첫걸음이 됩니다.